ለምሳሌ በመዶሻ ስመታ እሳቱን ነው የመታሁት ብረቱን ነው የመታሁት መለየት ይከብዳል። እሳቱ የሚመታው ያው ብረት ስለሆነ ብረት ልል እንችላለን። እሺ እሳቱ ግን አለ አለ ግን እሺ በሰጨብጥ እሳቱን ነው የጨበጥኩት ብረቱን የሚጨበጥ ብረት ነው እሳት አይጨበጥም። እና እሳቱ የሚፈጅ ማን ነው ደግሞ? እሳቱ ነው የሚፈጅ። እሳቱ ከሆነ የሚጨበጥ ማን ነው? ብረት። አምላክ ሰው ሆነ ስንል አንድ ነገር መያዝ አለብን። አምላክ ሰው የሆነው በተዋህዶ ነው። በተዋህዶ ማለትም ቅዱስ ቄርሎስ እንደተረጎመው ብዙ ሊቃውንት አባቶቻችን ተርጉመውታል። ሰው ተዋህዶ ማለት ከሁለት አካል አንድ አካል ጥምረት መፍጠር መዋሃድ ነው። ቅዱስ ቄርሎስ የተረጎመበት አንዱ ምንድነው? ወበከመ ብርት ዘአርሰንዎ በእሳት ከእሳት ውስጥ እንደገባ ብረት ነው። ተዋህዶ ብረቱ መጀመሪያ ሳይግል አይመሰልበትም፣ ከጋለ በኋላ ነው የሚመሰልበት፣ ቀይ ከሆነ በኋላ ማለት ነው። ስለዚህ ይህንን ብረት ከእሳት ውስጥ ስንከተው ብረቱ የእሳቱን እሳትነት ብሩህነትና የእሳቱን ርቀት ይነሳዋል ግዙፉ ብረት። ስለዚህ እሳቱ ከብረቱ ጋር ሲዋሃድ ብረት አያቃጥልም፣ አንድ ብረት ይመታል፣ ሁለት ብረት ይዳሰሳል፣ ሶስት ስለዚህ እሳት አይጨበጥም፣ አንድ እሳት አይመታም፣ ሁለት እሳት ብርሃን ነው፣ ሶስት ስለዚህ ብረቱን ከእሳት ባስገባነው ጊዜ ብረቱ የእሳቱን ባህሪ ይይዘዋል። ብረቱ ምን ይሆናል? ከዛ በኋላ እሳት ይሆናል። ለምሳሌ አንድን ብረት ቀይ የሆነውን ብረት በጉጠት አንስቼ ጠጋ ባደርግ ብረት እንዳታስነካኝ ነው የሚባለው፣ እሳት እንዳታስፈጅኝ ነው የሚባለው። እሳት ነው ምኑን ወረሰ? ብረቱ የእሳቱን ባህሪ ማለት የእሳቱን ባህሪ አካሉን ሁሉን ወርሷል። ስለዚህ አንደኛው ብረት ይመታል፣ ብረት ይያዛል፣ ብረት ይጨበጣል፣ ይዳሰሳል። እሳት ደግሞ እሳት አይጨበጥም፣ እሳት አይዳሰስም፣ እሳት አይመታም። እነዚህ ሁለት ባህሪያት አሉ እሳትና ብረት ላይ ስናይ። እነዚህ ከተዋሃዱ በኋላ ግን ለምሳሌ በመዶሻ ስመታ እሳቱን ነው የመታሁት ብረቱን ነው የመታሁት መለየት ይከብዳል። እሳቱ የሚመታው ያው ብረት ስለሆነ ብረት ልል እንችላለን። እሺ እሳቱ ግን አለ ግን እሺ ስጨብጥ እሳቱን ነው የጨበጥኩት ብረቱን የሚጨበጥ ብረት ነው፣ እሳት አይጨበጥም። እና እሳቱ የሚፈጅ ማን ነው? እሳቱ ነው የሚፈጅ። እሳቱ ከሆነ የሚጨበጥ ማን ነው? ብረት። ሲተዋሃዱ ማለት ነው። በአጭር ቃል ክርስቶስ ማለት ለምሳሌ እሳት በመለኮት ነው የሚመሰለው። እሳት አይጨበጥም፣ እግዚአብሔር አይያዝም። እሳት ለምሳሌ እግዚአብሔር አይታይም። እግዚአብሔር ያየው ፍጡር ማንም የለም። እግዚአብሔር አይታይም፣ እግዚአብሔር አይዳሰስም፣ እግዚአብሔር አይጨበጥም፣ እግዚአብሔር አይራብም፣ እግዚአብሔር አይተኛም፣ እግዚአብሔር አይነሳም፣ እግዚአብሔር አይደክምም፣ እግዚአብሔር አይበላም። እነዚህ ሁሉ አይሆኑም፣ በእግዚአብሔር ላይ የሉበትም እነዚህ ሁሉ ነገር። ስለዚህ ያ የሚያቃጥለው እሳት የማያቃጥለውን ብረት ሲዋሃድ የማያቃጥለው ብረት የሚያቃጥል እሳት ሆነ ማለት ነው። የማይያዘው እሳት የሚያዘውን ብረት ሲዋሃድ የማይያዘው እሳት በሚያዝ ብረት ተያዘ ማለት ነው። ያ የማይታይ አምላክ የሚታይ ስጋን ሲዋሃድ ታየ ማለት ነው። እግዚአብሔርን አየነው፣ ንነሰ በላዕነ ወሰተይነ ምስሌሁ፣ እኛ ከእርሱ ጋር በላን ጠጣን፣ አየነው፣ ዳሰስነው አለ አባ ሕርያቆስ ይህንን ወስዶ ማለት ነው። ስለዚህ ምንድነው በአጭር ቃል ለማለት የፈለግኩት ተዋህዶ የቃል ከስጋ ጋር መዋሃድ። እግዚአብሔር ሰው ሆነ ስንል በተዋህዶ የቃል ገንዘብ ለስጋ የስጋ ገንዘብ ለቃል ሆኖ እግዚአብሔር አይታይም። የማይታይ አምላክ የሚታይ ስጋን ተዋህዷል። የማይጨበጥ አምላክ የሚጨበጥ ስጋን ተዋህዷል። የማይሞት አምላክ የሚሞት ስጋን ተዋህዷል። የሞተን አይደለም። የማይራብ አምላክ የሚራብ ስጋን ተዋህዷል። የማይዳሰስም አምላክ የሚዳሰስ ስጋን ተዋህዷል። ስለዚህ ተዋህዶ ከሆነ እናያዝ እንግዲህ ተዋህዶ ነው። በተዋህዶ ሰው ሆኗል። ለምሳሌ አምላክ እንዴት ይመታል የሚል ሰው ካለ ምን ብለን እንመልስለታለን? በስጋው ተመታ እንለዋለን። ስጋን ስለተዋሃደ አምላክ በስጋ ተራበ፣ በስጋ ተጠማ፣ በስጋ ተሰደደ፣ በስጋ ሞተ፣ በስጋ ተያዘ እንላለን። እግዚአብሔር ያድጋል? ሌላው አንዱ ጥያቄ የጅል ጥያቄ ቢሆን ላንሰው። እግዚአብሔር አያድግም ማለት እግዚአብሔር አሁን ለምሳሌ ሰማይኒ መንበሬ ወምድርኒ መከየደ ገረ አየኑ ቤተ ተሐንጹ ለስብሐቴ፣ ሰማይ ዙፋኔ ምድር መረገጫዬ ከሆነ ለእኔ ወዴት ቤት ልትሰሩ ትችላላችሁ አለ። አሁን ደግሞ እኛ ምን እያልን ነው ያለነው? ደግሞ በድንግል ማርያም ማኅፀን 9 ወር ከ5 ቀን ተቀመጠ ነው እያልን ያለው። እንደዚህ ከሆነ እግዚአብሔር አይወለድም፣ እግዚአብሔር አያድግም። ለምሳሌ እግዚአብሔር ሲጸነስ በጥንተ አካል ነው የተጸነሰው ማለት ነው። አምላክ ነኝ ብሎ
የ6 ወር ሆኖ አይደለም የተጸነሰው ወይም የ40 ቀን ሆኖ አይደለም የተጸነሰው። ህፃናት በሚሳሉበት መልክ ራሱን ሳለ ራሱን በዚያ በህፃናት በሚሳሉበት ለምሳሌ የዕለት ጽንስ አለ አይደል? ህፃን ልጅ ከዕለት ጽንስ ጀምሮ ነው በበቅል የሚባል ከዕለት ጽንስ ጀምሮ የዕለት ጽንስ አምላክ ነኝ ብሎ መለኮት ከስጋ ጋር ስለተዋሃደ ዕለቱን ላሳድገው ሳይል በየጥቂቱ ሰው ሆኖ ተጸነሰ ማለት ነው። ስለዚህ በየጥቂቱ አደገ። የማያድገው አደገ በምን? በስጋው በለበሰው ስጋ አደገ። ምክንያቱም የማይያዘው በምን ተያዘ ብለናል? በብረት ተያዘ አልነበሰው። የማያድግ ሆኖ ግን በስጋ አደገ፣ በስጋ ተጸነሰ። ያ ስንል ከሁለት አካል አንድ አካል ነው። አሁን ለምሳሌ አብ ወልድ መንፈስ ቅዱስ በማይጸነ ማርያም አደሩ። በተለይ አካሉ ግን ሰው የሆነ ማለት ቃል ወልድ ብቻ ነው። ለምን ወልድ ብቻ ሰው ሆነ ስንል ሰው የመሆን ግብር ያለው ወልድ ብቻ ስለሆነ ቅድም አንስተናል። የመጻፍ ግብር ያለው ቃል ነው። ልብ ግን የማሰብ ግብር ነው ያለው። ሕይወት ደግሞ የመኖር ግብር ነው ያለው። ስለዚህ ወልድ ሰው ስለሆነ መጻፍ የሚችል የመወለድ ግብር ያለው ሰው የመሆን ግብር ያለው ወልድ ነው። ስለዚህ ወልድ ሰው ሆነ ስንል ቅድም እናስታውስ። አሁን ደግሞ አንድ ነገር ማለት ነው። አይናችን የተዋሃደው ክበቡን ሳይሆን ሙቀቱን ሳይሆን ምኑን ነው አለ ብርሃን። ግን ሶስቱም መጥተዋል አልመጡም? ስለዚህ አብ ለአጽንኦ አድሯል፣ ወልድ ለተዋህዶ አድሯል፣ መንፈስ ቅዱስ ለአጽንኦ በማይጸነ ማርያም አድሯል። ሲያድሩ ግን ሰው የሆነ በተለየ አካል ወልድ። ስለዚህ ወልድ አካላዊ ቃል ከስጋ ጋር ሲዋሃድ ስጋ የዚያን ጊዜ ምን ሆነ ማለት ነው? አምላክ ሆነ ማለት ነው። አምላክ ሆነ። አምላክ ለምሳሌ እስመ ደም ይትወለቁ ለለባሲሁ ይላል ቅዱስ ሰለባስትሪዮስ በሃይማኖተ አበው። ደም ለለባሹ ይቆጠራል። አምላክ ሰው ስለሆነ ምን መባል ተገባው? የዕለት ጽንስ ሆነ። ከዛ በኋላ ሁሉን የሚመግበው ጌታ በትብት መመገብ ያዘ። እንዴት ነው ፍጹም ሰው ነው ፍጹም አምላክ ነው የሚለውን ሁለቱን አንድ ላይ መውሰድ የምንችለው? ፍጹም ሰው ነው ማለት እኮ አምላክ አይደለም ማለት ነው። ፍጹም አምላክ ነው ማለት ደግሞ ሰው አይደለም ማለት ነው። ሁለት ተቃራኒ የሆኑ ሰውና አምላክነትን በፍጹምና በአንድ ስብዕና ውስጥ እንዴት አድርገን ነው መግለጽ የምንችለው? ብረትን ታያላችሁ ይሏቸዋል። ጥቅስ እንግዲህ የከበደው ሰው በምሳሌ አንዳንድ ያልገባውን ሰው ምናልባት ማጠራጠር ከቻለ እሳት ላይ ስታስቀምጡት በደንብ ከመጋሉ የተነሳ ብረቱ ምን ሆነ ይባላል? እሳት ሆነ ይባላል። እሳት ሆነ ስንል ብረትነቱን ለቆ ነው እንዴ? አይደለም። ብረት ነው ስንል እሳትነት ባህሪውን አጥፍቶ ነው? አይደለም። ስለዚህ ብረቱ እሳት ሆነ እንደሚባለው አምላክ አምላክነቱን ሳይለቅ ሰው ሆነ እንላለን። አምላክ ሰው ሆነ፣ ሰው አምላክ ሆነ በተዋህዶ ማለት ነው። አምላክ ራሱ ሰው ሆኗል፣ ሰውም ምን ሆኗል? አይለያዩም፣ አይነጣጠሉም። እናንተ ግራ የገባችሁ አምላክነቱን ከስጋው ነጠላችሁ ስለምታዩት ነው ይሉና መርሐባ። ይሄ ከሆነ እምነታችሁ አምላክ ሰው ከሆነ ሰውም አምላክ ከሆነ በተዋህዶ ካልተነጣጠለ ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካልን ይዞ ከመጣ በመስቀል ላይ ለኛ ኃጢአት ሞተ ባላችሁበት ጊዜ የሞተውስ ማን ነው? አሁንም እናንተ እንዳትነጥሉ ልክ ዱንያ ላይ እኛን መነጠል የለም እንዳላችሁት መስቀል ላይስ ማን ነው የሞተው? ስጋ የለበሰ አምላክ ሞተ በሉ። አይ አምላክ አይሞትም ይላሉ። ማን ነው ታዲያ የሞተው? ስጋ ነው። ተነጥሎ ነበር የዛኔ አምላክነቱ እንዳይሞት። በሚበላ በሚጠጣ ሰዓት ግን ይሄን መልስ ሰጣችሁን። ሲሞትስ እንዴት አድርገን ነው የምንቀበለው? በስጋ ሞተ በመንፈስ ግን ሕያው ሆነ ትላላችሁ። ይሄ አምላክነት አይደለም። እኛም እኮ መንፈሳችን ሩሃችን አይሞትም። ነገር ግን ያልሞተው ማን ነው? በዛ ሰዓት የሞተው ማን ነው? እነዚህ ናቸው እንግዲህ ብዙ ጊዜ አከራካሪ የሆኑት። ቀጥታና ግልጽ መልስ ስለሌላቸው ብዙ ጊዜ ሰዎችን በምሳሌ በሎጂክ ነው አእምሯቸውን ለመያዝ የሚደረገው ጥረት። ሎጂክን ሌላ ሎጂክ ያፈረሰው ጊዜ ምን ሊሆኑ ነው? አያስኬድም። ይሄ ምንም ብረት እሳት ሆነ ብንል ብረትነቱን አልለቀቀም። እሳት ግን አይደለም። እሳት ሆነ ማለት ባህሪን ተላበሰ ነው፣ ሌላ አይደለም። እሱ ግን ሰው ነው፣ ሐቂቃ ሰው ነው። ይበላ ይጠጣ ነበር። ምሳሌ የሚባለው መላእክታው ነው። ፈተመሰለ ለሃ በሸራን ሰዊያ። ጅብሪል ግን ሰው አይደለም፣ በሰው ተመስሎ ቢመጣም ይሄ መመሰል እንጂ መሆን አይደለም። ኢሳ ግን ሆኖ ነበር ሐቂቃ ሰው እንደነሱ። ሐቂቃ ሰው ከነበረ አልችልም ከራሴ ካለ በቃ አምላክ አይደለህም። ከራስ ካልቻልክ ምን ያደርግልናል?